ደግሞ የማሳያችሁ እንደ ትላልቅ ዩቲዩበሮች ማለት ነው የሪአክሽን ቪዲዮ እንዴት አድርጋችሁ በአንድ ስልካችሁ ብቻ በያዛችሁ ስልክ ብቻ እንዴት እንደምትሰሩ ነው ማለት ነው። ቀላል ነው። ሌላ ተጨማሪ ስልክ ያስፈልጋችሁ ማለት ነው። በአንድ ስልካችሁ በያዛችሁ ስልክ ብቻ እንዴት እንደምትሰሩ አሳያችኋለሁ ማለት ነው። የዛሬ ሁለት ስቴፕ ነው፣ ቀለል ያሉ ናቸው። ጨርሳችሁ ቪዲዮን ብታዩ ተመክራችኋለሁ ማለት ነው። በሳምንት ሁለት ቪዲዮ መልቀቅ ነበረብኝ፣ ነገር ግን እኛ ጋር መብራት ስለጠፋው እንደ ጋይስ ማለት ነው ቪዲዮ መልቀቅ አልቻልኩም ማለት ነው። በቀጣይም ቪዲዮ ላለቅ ስለምችል ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ ማለት ነው። ቪዲዮ መልቀቅ ስለማልችል ማለት ነው እስከዛው ድረስ ትንሽ ብትጠብቁኝ ደስ ይለኛል ማለት ነው። ምክንያቱም ያው መብራቱ እስከሚሰራ ቪዲዮ ላለቅ እችላለሁ ነው። ከሌላ ቦታ ቻርጀር እያደረኩ አምጥቼ ልለቅ እችላለሁ ማለት ነው። ስለዚህ ላይክ ማድረግ ሰብስክራይብ ማድረጋችሁ እንዳረሱ። ይሄን ነገር ደግሞ እኔ ቴሌግራም ላይ ፖስት ነበር ማለት ነው ሰሞኑን ቪዲዮ እንደማለቅ ማለት ነው። ቴሌግራም ቻናላችንን ጆይን ያላደረጋችሁ ደግሞ ኮሜንት ላይ ፒን አደርግላችኋለሁ፣ ጆይን በሉ። አሁን ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ ነው ጋይስ ማለት ነው። መጀመሪያ ማድረግ ያለባችሁ ፕሌይ ስቶር ላይ ገብታችሁ የቪዲዮ ሪከርድ አፖችን ማውረድ ነው ማለት ነው፣ የስክሪን ሪከርድ አፖችን ማለት ነው። ከነዛ መካከል ደግሞ የፈለጋችሁትን መጠቀም ትችላላችሁ። እኔ የምጠቀመውን ደግሞ አሳያችኋለሁ በሁለተኛው ስቴፕ ላይ። መጀመሪያ አውርዱና ሁሉ ነገር ጨራርሱ አዘጋጁ ማለት ነው። ከዛም በኋላ ወደ ሁለተኛው ስቴፕ መሄድ ይችላል ማለት ነው። ለእናንተ ለስልካችሁ የሚመጥናችሁ ለስልካችሁ ፐርፎርማንስ ጋር አብሮ የሚሄዱን መምረጥ ትችላላችሁ ማለት ነው። ነገር ግን እኔ መመክራችሁ አነስ ያለ ስልክ ከሆነ ማለት ነው ከ2 ጂቢ ራም 1 ጂቢ ራም ከሆነ ማለት ነው ስልካችሁ አነስ ያሉ አሉ፣ እነሱ የምትጠቀሙ መክራቸው ነው። ከ3 ጂቢ ራም በላይ ከሆነ ደግሞ በጣም ለዚህ ነገር ስለሚያሰራቸው የትኛውም አፕ ቢሆን ያሰራቸዋል ማለት ነው። ስለዚህ አሁን ቀጥታ ደግሞ ወደ ሁለተኛው ስቴፕ ሊድ እንዴት ሪአክት እንደምታደርጉ እያንዳንዱ ነገር አሳያችኋለሁ ማለት ነው። ወደ ሁለተኛው ስቴፕ ጋይስ ማለት ነው። ስለዚህ ይሄንን ትነኩትና ምን ታደርጋላችሁ ማለት ነው። እዚህ ጋር የካሜራው ምልክት አለ፣ እሱ ማብራት ትችላላችሁ ማለት ነው። ቀጥታ ስለዚህ እኔ ታያችኋለሁ ማለት ነው። እንደዚህ አድርጋችሁ ሪአክት ያደርጋችሁ የምትፈልጉትን ቪዲዮ ሪአክት ማድረግ ትችላላችሁ ማለት ነው። ለምሳሌ የዮናስን ቪዲዮውን ከፍተን ብናየው ማለት ነው ሪአክት ማድረግ እችላለሁ። ምንም ኮፒራይት ያላችሁ ዩቲዩብ አትስቡ ማለት ነው። ምክንያቱም ከዚህ በፊት ሞክሬዋለሁ እኔ። ስለዚህ ምንም ሪአክት ያላችሁም በፍሪ በአንድ ስልክ ብቻ እንደዚህ አድርጋችሁ በቀላል መንገድ መስራት ትችላላችሁ። ይሄ ጠቃሚ ቪዲዮ ነው ብዬ ስለማስብ ነው ማለት ነው። ከፈጠንኩባችሁ በጣም ይቅርታ ማለት ነው። ፖዝ እያደረጋችሁ ማየት ትችላላችሁ፣ ቻርጀር ስለሌለው ነው ስልክ ማለት ነው። ስለዚህ አሁን ፖዝ ያደረግነውን ከፍቼ ላሳያችሁ ማለት ነው። መራበት መንገድ በሙሉ ባለፉት 6 ዓመታት ጊዜ ውስጥ ብቻ እየኖሩት እጅግ በጣም የሚያስደነግጥ ነው። አሁን ላይ የ20 ዓመት ወጣቶች የተለያዩ ዲጂታል ስኪሎችን እየተማሩ 30 ዓመት 40 ዓመት ኤክስፒሪየንስ ማውራት የምትፈልጉት ነገር ካለ ደግሞ በመሀል እንደዚህ ስቶፕ አድርጋችሁ እያወራችሁ መቀጠል ትችላላችሁ ማለት ነው። እኔ ይሄ ቪዲዮን አውርጄው ስለነበር ነው ማለት ነው። ዩቲዩብ ውስጥ ገብታችሁ ራሳችሁ ማሳየት ትችላላችሁ። የጂቲኤ 6 ትሬለር ነው ጦን ከፈለጋችሁ ሪአክት እያደረጋችሁ የፈለጋችሁትን ቪዲዮ ሪአክት እያደረጋችሁ እንደዚህ መቅረጽ ትችላላችሁ ማለት ነው። ስለዚህ ምንም ነገር አያስፈልጋችሁም። በአንድ ስልካችሁ ከፈለጋችሁ ደግሞ አንግሉን መቀያየር ትችላላችሁ ማለት ነው። ይሄንን ብቻ በመያዝ ወደዚህና ወደዛ ማድረግ ትችላላችሁ። አንግሉን የፈለጋችሁበት መቀያየር ትችላላችሁ ማለት ነው ጋይስ። ስለዚህ ጠቃሚ የሆነ ቪዲዮ ስለሆነ ነው ማለት ነው ያቀረብኩላችሁ። ብዙ ሰዎች ሪአክት ቪዲዮ መስራት ይፈልጋሉ፣ ነገር ግን እንዴት እንደሚሰሩ ጠፍቶ ወይም ደግሞ መስራት ያቅታችኋል ማለት ነው። ስለዚህ ላይቭ ስትሪም ስገቡ ከፈለጋችሁ እንደዚህ አድርጋችሁ መቅረጽ ትችላላችሁ። ሌላ ስልክ አያስፈልጋችሁም። በአንድ ስልክ ብቻ ጌም ፕሌይም መቅረጽ ከፈለጋችሁ የተለያዩ ነገሮችን መቅረጽ ከፈለጋችሁ እንደዚህ አድርጋችሁ ለሰዎች ማቅረብ ትችላላችሁ ማለት ነው። ቱቶሪያል ሊሆን ይችላል፣ የተለያዩ ቱቶሪያል የአፖች አወራረድ፣ የጌሞች አወራረድ፣ የጌሞች አሰራር ከሆነ እናንተ እንደዚህ ፊታችሁ እየታየ ብቻ ማቅረብ ትችላላችሁ ማለት ነው። ይሄ ቀላል ቪዲዮ ነው የሚሆነው ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። እኔ ስክሪን ሪከርደር የሚባል ነው የምጠቀመው ማለት ነው። እሱን ደግሞ ከፕሌይ ስቶር ላይ ማንኛውም ማግኘት ትችላላችሁ ማለት ነው። ፕሌይ ስቶር ላይ ገብታችሁ ብቻ ሰርች ማድረግ ነው ይጠበቅባችሁ ማለት ነው። ይሄን ቪዲዮ ኤዲት አላደረገውም ጋይስ፣ በጣም ይቅርታ አድርጉልኝ ማለት ነው። አንድ ላይ ብቻ አድርጌላችሁ ነው የምለቀው። ለሱ ይቅርታ ጠይቃለሁ ቀድሜ ማለት ነው። ስለዚህ ያው ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ይጠቅማል ብዬ ስላሰብኩ ነው ይሄን ቪዲዮ ያመጣሁላችሁ ማለት ነው። ትላልቅ ዩቲዩበሮች እነሱ ኖሯቸው ነው የሚሰሩት ማለት ነው። ኖሯቸው ስላችሁ በዜሮ ነው የጀመሩት፣ ግን ከፍ እያላችሁ ስትመጡ እናንተ በአንድ ስልክ ያደርጋችሁን በሁለት ስልክ ታደርጋላችሁ። በሁለት ስልክ ያደርጋችሁትን ደግሞ አንዱን ስልክ ታስቀምጡትና በአንዱን በፒሲ አንዱን ደግሞ በስልካችሁ ካሜራውን በስልካችሁ ቪዲዮን ደግሞ በፒሲ ማድረግ ትችላላችሁ ማለት ነው። ለጊዜው ግን እንደዚህ መጀመር ትችላላችሁ በሚል ላይ ቪዲዮ ያመጣሁላችሁ ማለት ነው። ጋይስ እንግዲህ ይሄን ይመስላል ማለት ነው የዛሬ ቪዲዮአችን ማለት ነው። እንደዚህ አድርጋችሁ በቀላል ነገር ማለት ነው ሪአክት ቪዲዮ ሰርታችሁ መልቀቅ ትችላላችሁ ማለት ነው። ለካሜራ ጥራት ይቅርታ ጠይቃለሁ፣ ለሁሉ ነገር ይቅርታ ጠይቃለሁ ማለት ነው። ይሄን ቪዲዮ ኤዲት አላደረገውም፣ ዝም ብዬ ነው ፖስተው ማለት ነው።
ስለዚህ ይቅርታ ጠይቃችኋለሁ ማለት ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። እንግዲህም ደግሞ የቴሌግራም ቻናላችንን ኮሜንት ላይ ፒን አደርግላችኋለሁ እባካችሁ ይሄን በሉት ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ